ዶሚኒክ ሾቦዝላይ ይህ የሚታወቅ ነው። ዶሚኒክ ሾቦዝላይ ቅጣት ምት ከመታ መረቡን እንደሚያተረማምሰው የሚታወቅ ጉዳይ ነው። እነሆ ሾቦዝላይ የቅጣት ምቱ ንጉሥ፣ የቅጣት ምቱ ስፔሻሊስት ዶሚኒክ ሾቦዝላይ ሊቨርፑልን 1-0 እንዲመሩ አስቻላቸው። ቶትናሞች ምን ነካቸው የሚያስብል ነው። እዚህ ጋር አንድ ሪከርድ ተሰብሯል። በነገራችን ላይ በዚህ ደቂቃ ውስጥ አንድ ሪከርድ ተሰብሯል። ይህም የሊቨርፑል የራሱ ሪከርድ ነው። ሪከርዱ ምንድን ነው? ሊቨርፑል በአንድ የውድድር ዘመን ዳይሬክት ፍሪኪክ ቀጥታ ቅጣት ምቶችን 3 ጎል ብቻ ነው አንድ ተጫዋች ማስቆጠር የቻለው ከዚህ በፊት። አሁን የዛሬውን የዶሚኒክ ሾቦዝላይን ግብ ተመልክተናል። በአጠቃላይ ዶሚኒክ ሾቦዝላይ በአንድ የውድድር ዘመን ለሊቨርፑል 4 ዳይሬክት ፍሪኪኮችን ወይም ቀጥታ የቅጣት ምቶችን በማስቆጠር ብቸኛው ተጫዋች ባለ ሪከርዱ ተጫዋች ሆኖ አጠናቋል ማለት ነው። ይሄ በጣም የሚገርም ነው። ገና ነው ጨዋታ አለ። በውድድር ዓመቱ ገና ነው። እስካሁን 3-3 ያላቸው በጣም ብዙ አሉ፣ ግን ከነሱ ውስጥ ነበረ እስካሁን ድረስ። ዛሬ ግን 4ኛ ጎሉን ማስቆጠሩን ተከትሎ እንግዲህ በብቸኝነት ሪከርዱን ይዞታል ማለት ነው ዶሚኒክ ሾቦዝላይ።